የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዛሬ በጎንደር ከተማ ዙሪያ በመግባት በጠላት ኃይል ላይ እርምጃ ወስደዋል። ጎንደር ከተማ ዙሪያ በተለያዩ አካባቢዎች በተካሄደው ከባድ ውጊያ በአርበኛ ደረጀ በላይ የሚመራው የአማራ ፋኖ ጎንደር ጠቅላይ ግዛት የፋኖ ኃይሎችና እንዲሁም ሌሎች የፋኖ አደረጃጀቶች ተሳትፈውበታል። ምስራቅ ጎጃም ዋና መቀመጫ ካደረገው ደብረ ማርቆስ ከተማ ተነስቶ ወደ ረቡ ገበያ ያቀናው የብልጽግና ሰራዊት መንገድ ላይ በጠበቀው የፋኖ ኃይል ድባቅ ተመቷል። የአገዛዙ ወታደሮች በተቆጣጠሯቸው ከቀበሌ እስከ ወረዳ ባሉ ከተሞች ምግብ ቤቶችና ካፌዎች እንደ ወትሮ ስራ መስራት እንዳልቻሉ ተገልጿል። አድማጭ ተመልካቾቻችን እነዚህን እና ሌሎች ተጨማሪ መረጃዎችን ይዘናል። ሰላም ጤና ይስጥልን። የጥቁር አንበሳ ሚዲያ አድማጭ ተመልካቾቻችን እንደምን አምሽታችኋል? ዕለተ ረቡዕ ግንቦት 27 2017 ዓ.ም መረጃዎችን ይዘን ቀርበናል። ከዜናዎቹ ጋር ሰናይት አያሌው ነኝ። አብራችሁን ቆዩ። ወደ ዝርዝር መረጃዎች አልፋለሁ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ዛሬ በጎንደር ከተማ ዙሪያ በመግባት በጠላት ኃይል ላይ እርምጃ ወስደዋል። ጎንደር ከተማ ዙሪያ በተለያዩ አካባቢዎች በተካሄደው ከባድ ውጊያ በአርበኛ ደረጀ በላይ የሚመራው የአማራ ፋኖ ጎንደር ጠቅላይ ግዛት ዝና ሌሎች የፋኖ አደረጃጀቶች ተሳትፈውበታል። ከጎንደር ከተማ በቅርብ ርቀት የምትገኘዋን ማክሰኝት ከተማን ጨምሮ በጎንደር ከተማ ዙሪያ በተለያዩ አቅጣጫዎች ግዳጅ የተቀበለው የፋኖ ኃይል ባደረገው ተጋድሎ የብልጽግና ወንጀል መከላከል የስራ ሂደት የሆነውን 100 አለቃ ሞላን ጨምሮ በርካታ የብልጽግና አሽከሮች ሙትና ቁስለኛ መሆናቸውን የሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር ዋና አዛዥና የጠቅላይ ዕዙ ምክትል ኦፕሬሽናል ክፍል ኃላፊ አርበኛ ጌታሰው በሬ ለሚዲያችን ተናግሯል። ተመስገን ጥሩነህን ጨምሮ በርካታ የፌዴራል እና የክልሉ ካድሬዎች ጎንደርን ከጽንፈኛው ነጻ አድርገናታል በሚል ጎንደር ከተማ መግባታቸውን ተከትሎ ዛሬ ጠዋት ጀምሮ በከተማዋ ዙሪያ የተናበበ ጥቃት ተፈጽሟል ሲል ገልጿል። በተለይም ማክሰኝት ከተማ በተደረገው ከባድ ውጊያ የፖሊስ አባላትን ጨምሮ በርካታ የብልጽግና ወታደሮች ከባድ ጉዳት የደረሰባቸው ሲሆን በአገዛዙ ኃይሎች ሁንታ ታፍነው የታሰሩ ከ60 በላይ የሚሆኑ እስረኞች ከእስር እንዲያመልጡ ተደርገዋል ነው የተባለው። ካድሬዎቹ በከተማዋ ነገ ግንቦት 28 2017 ዓ.ም ሰላማዊ ሰልፍ እንዲወጣና ፋኖን እንዲያወግዝ በሚል ከፍተኛ ጫና እያደረጉ መሆናቸው መረጃው ደርሶናል የሚለው አርበኛ ጌታሰው የሃይማኖት አባቶች ሁሉ በግዳጅ ታቦት ይዘው እንዲወጡ አስገዳጅ ትዕዛዝ ተሰጥቷቸዋል ብሏል። በህዝባችን ላይ ፋኖ ተበትኗል የሚል የሐሰት ፕሮፓጋንዳ ሊነዛ የተዘጋጀውን የካድሬ ስብስብ እቅድ የሚያከሽፍ እርምጃ ወስደናል ሲልም አክሏል። አርበኛውን ከትግል ሜዳ በስልክ አግኝተነዋል። አድማጭ ተመልካቾቻችን ተከታትለን እንመለስ። አመሰግናለሁ። ጌታሰው በሬ ይባላለሁ። የሜጀር ጀነራል ውባንታ አባተ ተወርዋሪ ክፍለ ጦር ዋና ኃላፊና የጠቅላይ ዕዙ ምክትል ልዩ ኦፕሬሽናል ክፍል ነኝ። በዛሬው ዕለት በጎንደር ከተማ ምክትል ጠቅላይ ሚኒስትር እና ተመስገን ጥሩነህ እንዲሁም የክልሉ አስተዳደር እና ሌሎች ባለስልጣናት የብልጽግና አሽከሮች ጎንደር ከተማ ሰላም ነው፣ ጎንደርን አረጋግተናል፣ ዙሪያውንም ተረጋግቷል በሚል ተልካሻ ምክንያት የተለያዩ የልማት ቦታዎችን ተሰሩ በሚል እንዲሁም ደግሞ ሰላማዊ ሰልፍን በማሰብ ኦልሬዲ ከተማችን ገብተዋል። ይሄን የተረዳው ይሄን መረጃ የደረሰው ፋኖ የሁለቱም ተቋሞች ተቀናጅቶ ቆንጆ የሆነ ኦፕሬሽን በጎንደር ዙሪያ ማክሰኝት በሚባል ከተማ ሰርቷል። አሁንም እየሰራ ነው የሚገኘው። ተኩሱ አሁንም እንደቀጠለ ነው፣ አላለቀም። በዚህ ኦፕሬሽን በጣም ደስ የሚሉ ውጤቶች ተመዝግበዋል። የአማራን ሕዝብ በምስር ወጥ የሸጡ የፖሊስ አባላት ከ7 በላይ የተሰዉ ሲሆን በአመራር ደረጃም እንደዚሁ እንዳሉበት ማረጋገጥ ችለናል። ቁስለኛም የብዙዎቹ ስም ዝርዝር ደርሶናል። በጣም ብዛት ያላቸው ቁስለኞች እንዳሉ ለማረጋገጥ ችለናል። እንዲሁም ደግሞ መንግስት ቅጥረኛ የሆነው የመከላከያ ሰራዊት አስከሬኑ እስካሁን አልተነሳም። በጣም ብዛት ያለው ሙት እንዳለና ቁስለኛ እንዳለም ማረጋገጥ ችለናል። ይሄ የሆነበት ምክንያት እዚሁ አካባቢ ፋኖን አጥፍቻለሁ፣ ፋኖን ደምስሻለሁ፣ ፋኖ የለም ብሎ
ህዝቡን ለማጭበርበር ህዝቡን የተለመደ ውሸቱን ለመጋት የመጡ አመራሮች ህዝቡ ፋኖ እንዳለ ቢረዱም ቢያውቁም ፋኖ ግን በስራ ማሳየት አለብን፣ እንዳለ ማሳወቅ አለብን፣ ህዝባችን ልንደርስ ይገባል በሚል እንደዚሁ ተቀናጅቶ በመነጋገር ይሄን አርኪ የሆነ ስራ ሰርቷል። አሁንም ውጊያዎች እንደቀጠሉ ነው ያሉት፣ እየሰራ ይገኛል። በዚሁ አጋጣሚ ለህዝባችን ማስተላለፍ እንፈልገው ለታላቁ ከተማ ለጎንደር ከተማ ህዝብ እናውቃለን ብዙ ስቃይ እየደረሰበት እንዳለ፣ በመንግስት እየተደበደበ እንዳለ፣ ያለ አግባብ እየተዘረፈ እንዳለ፣ ያለ አግባብ ብዙ ስቃይ መከራ እየደረሰበት እንዳለ እንረዳለን። አሁንም ቢሆን የነገውን ሰላማዊ ሰልፍ ለማስወጣት ሁሉም በየደረጃው ተሽከርካሪ ያለው ተሽከርካሪውን ይዞ እንዲወጣ፣ ተሽከርካሪ የሌለው ደግሞ እንደየስራው የቤተ ክርስቲያን ሰው ታቦቱን ተሸክመው እንዲወጡ በየስራ ዘርፉ ተሰማርቶ ቅስቀሳ እየተደረገ እንዳለ ይገባናል እና ኦልሬዲ ይሄ ሰላማዊ ሰልፍ እርባና ቢስ እውነት ያልሆነ ህዝብን ዝም ብሎ በግዳጅ የሚያስወጣ እንጂ ማንም ደግፎት፣ ህዝባችን ግን ያው ከጎናችን እንዳለ እናውቃለን። አንዳንድ መጋፈጥ ያለበት መጋፈጥ ስላለበት ላለመውጣት ይሞክር፣ ለመቃወም ይሞክር። እኛ በምንችለው መጠን አስፈላጊውን ስራውንም ለመስራት አስፈላጊውን ነገር ለማድረግ ዝግጁ እንደሆንን፣ ከህዝባችን ጎን እንደሆንን፣ ህዝባችንን ቀድመን እንደምንደርስ ማሳወቅ ማሳሰብ እፈልጋለሁ። መጀመሪያ አካባቢ መግቢያው ላይ ለመናገር ሞክሬያለሁ። ሰልፉ ምንድን ነው? ይሄን ግዙፍ የሆነ ጦር የሚያንቀሳቅስ ተቋም ፋኖን ለመቁጠር የሚያዳግት ኃይል ያለውን ፋኖን አገሪቱን 90% እያስተዳደረ ያለውን ፋኖን አጥፍተናል፣ አስወግደናል፣ በትነናል፣ ሰላም ነው እያሉ የውሸት ፕሮፓጋንዳ ለመግራት የታሰበ እንደሆነና አሁንም ቢሆን ህዝቡን የተለያዩ የፋይናንስ ገቢ ማሰባሰቢያ ለማድረግ ፋይናንሶችን ለመጠየቅ ለመሳሪያ መግዛም ለተለያየ መንገድም ይሄ መንግስት ደሞዝም መክፈልም ስላልቻለ በተለያየ መንገድ እያሳመነ ህዝባችን ለመዝረፍ የተዘጋጀ ሰላማዊ ሰልፍ እንደሆነ፣ ህዝባችን ለማጎሳቆል የተዘጋጀ ሰላማዊ ሰልፍ እንደሆነና የውሸት ፕሮፓጋንዳውን ለመዛት የተዘጋጀ ሰልፍ እንደሆነ እኔ መግለጽ እወዳለሁ። በትክክል እሱ ነው አሁን ላይ እየተደረገ ያለው እሱ ነው። ፋኖ የለም፣ ሙቷል፣ ተበትኗል፣ እንደዚህ ተደርጓል እያሉ ነው እየቀሰቀሱ ያሉት። ስለዚህ ሀገራችን ሰላም ሆኗል። አሁን ደግሞ ለሰላም ጥሪ እናድርግ፣ ከተማችንን እናልማ፣ የተለያዩ በፋይናንስ የሚያግዙንን አካላቶች እናፈላልግ፣ እንለምን በሚል ተልካሻ ምክንያት ሰልፎች እንደሚደረጉ ነው መረጃዎች፣ የውስጥ መረጃዎች ያደረሱ። በአንድነት ሁኔታ ያው በተለያየ ጊዜ ከተቋማችን ጀምሮ እስከ ግለሰቦች ያው በእዛችን ውስጥ ያሉት ጥሪ እያቀረቡ ነው። ለአንድነት ቅድሚያ እንደምንሰጥም መግለጫዎችንም የሰጠንበት አጋጣሚዎች እንዳሉ እንዲታወቅ እንፈልጋለን። ከተለያዩ ወንድሞቻችን ጋራም እያወራን ነው፣ እየተነጋገረን ያለን። አንድነት ኃይል ነው፣ አንድነት አሸናፊ ነው፣ ይሄን እናውቃለን። ስለዚህ በዚህ መንገድ መቀጠል አለብን ብለን እንደ ተቋምም እንደ ግለሰብም በመግለጫም በአካልም እየተነጋገረን እንዳለ እንዲታወቅ እንፈልጋለን። ከዛ ውጭ አሁን ያለንበት ቁመና ኦልሬዲ ምንድን ነው? አንድ ገበሬ መጀመሪያ እርሻውን አርሶ ኮትኩቶ ከዛ በኋላ እህሉን ዘርቶ በእህሉ ፕሮሰስ ውስጥ አረም እንዳለ፣ አጨዳ እንዳለ፣ እዛ እንደገና ወደ አንድ ተሰብስቦ መወቃት እንዳለው ሁሉ ፋኖም በተለይ ተቋማችን በዛ ሪሳይክል ውስጥ እየሄደ እንዳለ፣ እየጠነከረ እንዳለ፣ ከትላንት ዛሬ የተሻሉ አደረጃጀቶችን የተሻለ መዋቅሮችን እየሰራ እየገነባ ሪፎርሞችን እየሰራ እንዳለ እንዲታወቅ እንፈልጋለን። በትጥቅም በፊዚካሊም በተለያዩ ስልጠናዎችም ራሱን እያጎለመሰ ራሱን እንዲበኖክ እያደረገ ራሱን ለነገ ሀገር ለመረከብ እየተዘጋጀ እንዳለ ማሳወቅ እንወዳለን። በዚህ ደረጃ 24 ሰዓት የሚሰሩ አመራሮች አሉን። 24 ሰዓት የሚሰሩ ጓዶች አሉን። 24 ሰዓት የተሻለ ተቋም ካለው እዚህ የተበላሸው የብልጽግና አደረጃጀት እጥፍ ቆንጆ ተቋም ተሰርቶ
በአስቸኳይ ህዝባችን ከገባበት ችግር እንድንወጣ እየተሰራ እንዳለ ያለ እረፍት ማሳወቅ እወዳለሁ። ምስራቅ ጎጃም ዋና መቀመጫ ካደረገው ደብረ ማርቆስ ከተማ ተነስቶ ወደ ረቡዕ ገበያ ያቀናው የብልጽግና ሰራዊት መንገድ ላይ በጠበቀው የፋኖ ኃይል ድባቅ ተመቷል። በትናንትናው ዕለት በርካታ ኃይሉን በከባድ መሳሪያ አጅቦ የተንቀሳቀሰው የብልጽግና ሰራዊት የጸድና የደማን እየተባሉ በሚጠሩ አካባቢዎች በስናን አባጅሜ ብርጌድ የፋኖ ኃይሎች በደረሰበት ማጥቃት ሙትና ቁስለኛ ተደርጓል ተብሏል። በተጨማሪም ረቡዕ ገበያ ከተማ ውጊያዎች የተካሄዱ ሲሆን በዚህም በተለያዩ አቅጣጫዎች በተደረገው ውጊያ ፋኖ የጠላትን ኃይል ሙትና ቁስለኛ በማድረግ የጠላትን መገልገያ የጦር መሳሪያ መማረክ ችሏል። በተመሳሳይ ጎጃም አዊ ዞን ጉኒጅራ እየተባለ በሚጠራው አካባቢ በተደረገ ውጊያ የአድማ ብተናና የሚሊሻ ኃይሎችን ጨምሮ በርካታ የብልጽግና ሰራዊት ጉዳት ደርሶባቸዋል። ሰሞኑ በዚሁ ቀጠና ተደጋጋሚ የደፈጣ ውጊያዎች የተደረጉ ሲሆን የብልጽግና ወታደሮች ተከታታይ ሽንፈት አስተናግደዋል። ከፈንዲቃ ከተማና ከሌሎች አካባቢዎች በመንቀሳቀስ ጥቃት ለማድረስ የሞከረው የብልጽግና ወራሪ ኃይል በደረሰበት ተከታታይ የደፈጣ ውጊያዎች ሙትና ቁስለኛ ሆኗል። በአካባቢው የሚንቀሳቀሰውን የፋኖ ኃይል አጸዳለሁና ቀጠናውን እቆጣጠራለሁ በሚል ጥረት እያደረገ የሚገኘው የብልጽግና ወራሪ ሰራዊት በተለይም በሚጠብቀው የደፈጣ ውጊያ ከባድ ሽንፈት እያስተናገደ እንደሚገኝ የመረጃ ምንጮች ተናግረዋል። እንዲሁም ጎጃም አቸፈር በተለያዩ አቅጣጫዎች የደፈጣ ውጊያዎች ተካሂደዋል። በዚህም በቡድን መሳሪያዎች የታገዘ ውጊያ የከፈተው ያገዛዙ ወታደር በፋኖ በደረሰበት ያጠፋ መልስ ሙትና ቁስለኛውን ሰብስቦ ወደ መጣበት እንዲመለስ ተደርጓል ተብሏል። ያገዛዙ ወታደሮች በተቆጣጠሯቸው ከቀበሌ እስከ ወረዳ ባሉ ከተሞች ምግብ ቤቶችና ካፌዎች እንደወትሮ ስራ መስራት እንዳልቻሉ ተገለጸ። ያገዛዙ ኃይሎች ወደ ምግብ ቤቶችና ካፌዎች በሚልኳቸው ሲቪል ሰላዮች አማካኝነት ወጣቶችን ጨምሮ ተጠቃሚዎች ከየምግብ ቤቶችና ካፌዎች እየታፈኑ ግድያና እስር እየተፈጸመባቸው በመሆኑ ተጠቃሚዎቹ ይህንን በመፍራት በነጻነት ወደ ምግብ ቤቶችም ሆነ ካፌዎች ለመሄድ ተቆጥበዋል ሲሉ የምግብ ቤት ባለቤቶች ለሚዲያችን ተናግረዋል። በየቀኑ በተለይም ወጣቶቹ በየምግብ ቤቶችና ካፌዎች ይታፈናሉ ሲሉ የገለጹት የመረጃ ምንጮቻችን ወታደሮቹ አፈና ከመፈጸማቸው በፊት ተከፋይ ሰላዮችን በመላክ ነው ይህንን የሚፈጽሙት ብለዋል። ጥቃቱ የሚፈጸመው በምግብ ቤትና በካፌ ሰራተኞች ጭምር እንደሆነ የተገለጸ ሲሆን በዚህ ምክንያት በርካቶች ከስራ ውጭ መሆናቸውም ተጠቁሟል። ተጠቃሚዎቹ የሚደርስባቸውን ጥቃት በመፍራት በርካቶቹ እንኳን ወደ ካፌ ለመግባት ይቅርና ያገዛዙ ወታደሮች ባሉበት አካባቢ በመንገድ ለማለፍ ተቸግረዋል በማለት የብልጽግናው ኃይል በህዝብ ላይ እያሳደረ ያለውን ከባድ ጫና በስልክ ያነጋገርናቸው የምግብ ቤት ባለቤቶች ገልጸዋል። ወሎ ወደ መርሳ ከተማ ዘልቆ የገባው የፋኖ ኃይል በአገዛዙ ካድሬዎች ላይ እርምጃ መውሰዱ ተሰምቷል። በህዝብ ላይ ወረራ ለፈጸመውና ራሱን የሀገር መከላከያ ሰራዊት ብሎ ለሚጠራው ኃይል ጥቆማ በመስጠት ጭምር ንጹሃንን ሲገሉና ሲያስገድሉ የቆዩ የብልጽግና ካድሬዎች በህዝብ ልጅ ፋኖ እርምጃ ተወስዶባቸዋል። በዚህም የመርሳ ከተማ መዘጋጃ ቤት ኃላፊ የሆኑትን ሙሉጌታ አስማማውና ለጊዜው በስም ያልተጠቀሱ የብልጽግና ካድሬ በትናንትናው ዕለት በከተማዋ በሚገኘው ጥሩ ወርቅ ሆቴል ውስጥ መገደላቸው ታውቋል። ይህንንም ተከትሎ ከፍተኛ ድንጋጤ ውስጥ የገቡት ሌሎች አመራሮች በከተማዋ አንድ ህንፃ ውስጥ በመከላከያ ኮማንዶ እየተጠበቁ ስለመሆኑ ተጠቁሟል። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች እነዚህን ይመስሉ ነበር። የዩቲዩብ ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን።